ስልካችሁን ብዙ ሰው የሚይዝ ወይም የሚጠቀም ከሆነ ስልካችሁ ውስጥ ያለ መረጃ ወይም ፋይል የሚያስጨንቃችሁ ከሆነ እንዴት አድርጋችሁ መደበቅ እንደምትችሉ ዛሬ አሳያችኋለሁ። ከዛ በፊት በዚህ ቻናል አዲስ ከሆናችሁ ቻናሉን ፎሎ አድርጉ። ከዚህ ቪዲዮ ደግሞ ላይክ ያስፈልጋል። ቪዲዮውን ላይክ አድርጉ። ስልካችንን ብዙ ሰው የሚይዝ ወይም የሚጠቀም ከሆነ እኛ ለፋይሎች በጣም የምንጨነቅ ከሆነ እነዛን ፋይሎች እንግዲህ ሃይድ ማድረግ ወይም ሎክ ማድረግ አለብን። ቀጥታ ስልካችንን ተጠቅመን ሎክ ወይም ሃይድ ለማድረግ ሴቲንግ ውስጥ እንገባለን ማለት ነው። ሴቲንግ ውስጥ እንደገባን ሴኩሪቲ የሚለውን እንፈልጋለን። ሴኩሪቲ አገኝቻለሁ በራሴ ሴኩሪቲ ውስጥ ገብቻለሁ። ሴኩሪቲ ላይ እንግዲህ የተለያዩ ሊስቶች አሉ፣ ከላይ እስከታች የተለያዩ ሊስቶች አሉ። እኔ እናንተን ለማሳየት አሁን ወደ አፕ ሎክ ወደሚለው ገባለሁ ማለት ነው። ወደ ውስጥ እኔ አሁን እየገባሁኝ ይገኛለሁ። አፕ ሎክ ውስጥ እየገባሁ ይገኛለሁ። እናንተ የምትመለከቱት እንግዲህ ይኸው ስክሪን ላይ በጣም ብዙ አፖች ሊስት ተደርጓል። እንግዲህ እነዚህ አፖች አጠቃላይ ስልኬ ላይ ያሉት ናቸው ማለት ነው። ከነዚህ አፖች መካከል ውስጥ በጣም ሴንሲቲቭ የሆነው ኢንፎርሜሽን የት የሚገኝ እኔ ራሴ ስለማቅ አፖቹን ሊስት አድርጌ ምን ማድረግ አለብኝ? ሎክ ማድረግ አለብኝ ማለት ነው። ለምሳሌ ፋይልስ የሚለውን ሎክ አድርጓለሁ። ፋይል ማኔጀር ሎክ አድርጓለሁ። ፔጅ ሎክ አድርጓለሁ። እሺ ኢሞ አፕ ሎክ አድርጓለሁ። እሺ ሌላም ደግሞ ላይት ፌስቡክ ሎክ አድርጓለሁ። እሺ ሜሴጅ ሎክ አድርጓለሁ። ሜሴንጀር ሎክ አድርጓለሁ። እሺ ኦኬ እሺ ሞባይል ባንኪንግ የምትፈልጉ ሰዎች ሞባይል ባንኪንጋችሁንም ሎክ ማድረግ ትችላላችሁ። ፎቶአችሁን ሎክ ማድረግ ትችላላችሁ። ቴሌግራም ቻናሌን፣ ቴሌብሬን ሁሉ ነገር ሎክ ማድረግ እችላለሁ ማለት ነው። በቂ ናቸው። እሺ አሁን እንግዲህ ወተን ወደ ስክሪናችን በመሄድ አፖቹን ሎክ ያደረግናቸው አፖች ምን እንደሚሆኑ ምን እንደሚያሳዩ ምን ልዩ ነገር እንዳለ መመልከት እንችላለን ማለት ነው።